እንቅርት ግን ምንድነው? ሰላም እንዴት ናችሁ? ዛሬ ስለ እንቅርት እናያለን። ብዙ ጊዜ ሰው እንቅርት አለው ሲባል እንሰማለን። አንገታችን ላይ ያለው ታይሮይድ ግላንድ የሚባል አለ። እሱን ላስተዋውቃችሁ በቅድሚያ። ታይሮይድ ግላንድ የምንለው አንገታችን ላይ የሚገኝ የቢራቢሮ ቅርጽ ያለው ግን ለሰውነታችን እጅግ በጣም አስፈላጊ የሆነ አካል ነው። ይህም እንግዲህ ታይሮይድ ሆርሞን T3 እና T4 የምንለው ለሰውነታችን ያመርታል። እነዚህ ሆርሞኖች ሰውነታችን ውስጥ በመንሸራሸር ኦልሞስት ሁሉንም አካላችንን ይነካሉ። ከላይ እስከታች በሚል ሁኔታ የሰውነታችን ውደት ላይ ጉልህ ሚና ያላቸው ሆርሞን ናቸው። ይህ እንግዲህ ማነስ በሚኖርበት ጊዜ ወይም ደግሞ በተለያዩ አይነት ምክንያቱን ሌላ ጊዜ የምናየው ይሆናል። ግን የዚህ እብጠትና መጎልበት ነው እንቅርት የምንለው። አንድ ሰው አንገቱ ላይ አብጦ የምናስተውለው ይህ ሂደት ነው እንቅርት የሚባለው ማለት ነው። እንቅርት ብቻ ስላለ ስጋት ይፈጥራል እንዴ የሚለውን ደግሞ እናያለን። እንቅርት ብቻ በራሱ በመኖሩ ብዙ ጊዜ ስጋት ላይፈጥር ይችላል። ግን እንቅርቱ ሆርሞን ከመጠን በላይ ያመነጨ ነው ወይስ ደግሞ የመተንፈሻ ቱቦ ላይ ጫና አሳድሯል ወይስ ደግሞ ባህሪው የካንሰር አይነት አለው የሚለውን ወደ ሕክምና ማዕከል ሄዶ መታየት ደግሞ ብልህነት ነው። ዶክተር ሃናን አለባቸው ነኝ፣ የጡትና ኢንዶክራይን ቀዶ ሕክምና ስፔሻሊስት። ሰላም።